በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ለስም አጠራሯ ክብር ምስጋና ይግባት። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት በተሰጣቸው ጸጋ ክብር ምስጋና ይግባቸው። እግዚአብሔር አምላካችን ከሁላችን ጋር ይሁን። ቦረክት አንቲ እማንስት፣ ከሴቶች ተለይተሽ አንቺ ቦረክት ነሽ። እግዚአብሔር እንደወደደ እንደፈቀደ ባለችን የተወሰነች ደቂቃ በዚህ ሕያው ቃል እንነጋገራለን። እግዚአብሔር ያስተምረን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈ ምዕራፍ 1 ቁጥር 43 ላይ እናገኘዋለን። ቦረክት አንቲ እማንስት፣ ከሴቶች ተለይተሽ አንቺ ቦረክት ነሽ ብላ የተናገረች የኤልሳቤጥ ናት። የጻፈው ቅዱስ ሉቃስ ነው። ፈጣሪያችን እግዚአብሔር የላከው ቅዱስ ገብርኤልም ተናግሮታል። አንቺ ከሴቶች ተለይተሽ ቡርክት ነሽ ብሎ መስክሮላታል ማለት ነው። ስለዚህ ድንግል ማርያም ቡርክት ናት። ፈጣሪያችን የመረጣት ለምንድን ነው ሲባል 5500 ዘመን የሰው ልጆች ያጡትን ልጅነት በድንግል ማርያም እንደሚመለስ 5500 ዘመን የነበረው በደል የነበረው ኃጢአት የሚደመሰሰው በድንግል ማርያም አማካኝነት ስለሆነ ነው። ስለዚህ ፈጣሪያችን የመረጣት ለእናትነት፣ ለቅድስና፣ ለንጽህና ተመርጣ ተገኝታለች። ንጽህናዋን ቅድስናዋን ጠብቃ ስለተገኘች ነው። ሰው ሁሉ ሲፈጠር በነፃ ጠባይ ነው የተፈጠረው። ኋላ ግን በኃጢአት በበደል ስላቆሸሸው ዓለም በሙሉ በኃጢአት በበደል ምክንያት ከእግዚአብሔር ስለወጣ፣ ከእግዚአብሔር ስለተለየ፣ ከፈጣሪው ጋር ስለተጣላ የአዳምና የሔዋን ዘር በሙሉ ሴት የለ ወንድ የለ ሁሉም እያንዳንዱ ከእግዚአብሔር ወጣ። ከገነት ስለተባረረ ወደ ገነት የሚመለሰው ዓለም በሙሉ አማካኝ በቤዛዊት ዓለም በድንግል ማርያም አማካኝነት ነው። ድንግል ማርያም ቤዛዊተ ዓለም ናት። ፈጣሪያችን እግዚአብሔር በሰጣት ጸጋ ባከበራት መጠን ድንግል ማርያም ለሰው ልጆች ቤዛ ናት፣ ለሰው ልጆች ጥላ ናት፣ ለሰው ልጆች ሕይወት ናት፣ ለሰው ልጆች ሰላም ናት፣ ፍቅር ናት፣ በረከት ናት፣ ረድኤት ናት። ፈጣሪያችን እግዚአብሔር ማዳን የባህሪው ነው። የድንግል ማርያም ዓለምን ለማዳን የጸጋ ማዳን ተሰጧታል። ማዳኑ የእግዚአብሔር ቢሆን የድንግል ማርያም ማዳን የጸጋ ነው። ፈጣሪያችን እግዚአብሔር ያከበራትን ማንም ሊያዋርዳት አይችልም። ስለዚህ ቅድስት ኤልሳቤጥ አክስቷ ስለ ድንግል ማርያም መስክራላታለች። በምን ምክንያት ሲባል ፈጣሪያችን እግዚአብሔር ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው እንዲሆን መልአኩ ቅዱስ ገብርኤል እንዲያበስራት እንዲነግራት ወደ ድንግል ማርያም መጥቶ ቅዱስ ገብርኤል ከተናገረ በኋላ ንግግሩን ከሰማች ካዳመጠች ከሰማች በኋላ እኔ ወንድ አላውቅም፣ በፍጹም ድንግልና ጸንቼ የምኖር ነኝ፣ ለዘላለም ድንግልናዬን ጠብቄ ነው የምኖረው ብላ ስትናገር አንቺ እኮ እንደ ሴቶች አይደለሽም፣ ከሴቶች ልዩ ነሽ። ከሦስቱ ቅዱስ አንዱ ቅዱስ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው ይሆናል፣ ይከትምብሻል፣ ዓለምን ለማዳን ወደ አንቺ ይመጣል። ዓለም በሙሉ በኃጢአት በበደል ስለተጎዳ ከኃጢአት ከበደል ነፃ የሚያወጣው በአንቺ ሥጋ ተገልጦ ነው። የአንቺን ሥጋ ተዋህዶ የአዳምና የሔዋን ዘር በሙሉ ለማዳን ይመጣል። የአንቺ የተሰጠች ጸጋ ሰፊ ነው፣ ክቡር ነው፣ በረከት የሚያሰጥ ነው። ከሰማይ በታች ከምድር በላይ ያሉት ሁሉ ፍጥረታት ላንቺ ይገዛሉ፣ መላእክትም ላንቺ ይሰግዳሉ። አንቺ እኮ ከኛ በላይ ነሽ፣ ከፈጣሪ በታች ከፍጡራን በላይ ተብሎ የሚመሰክርልሽ እናት ነሽ።
ከፍጡራን ከሴቶች ከእናትሽን ትበልጫለሽ። 9 ወር ከ5 ቀን ተሸክማ ጡት ካጠባችሽ፣ ካበላችሽ፣ ካጠጣችሽ፣ ካለበሰችሽ፣ ከተሸከመችሽ ከእናትሽ ከቅድስት ሐና ትበልጫለሽ። ከአክስትሽ ከኤልሳቤጥ አንቺ ትበልጫለሽ ብሎ ተናገረ። እኔ አይሆንልኝም ብላ ስትናገር እነሆ ከዘመዶችሽ ኤልሳቤጥ ከጸነሰች እነሆ 6 ወር ሆኗታል ብሎ ሲናገር ይህማ የእግዚአብሔርን ቃል ማቃለል ይሆንብኛል ብላ እንደ ቃል ይሆንልኝ ብላ ስትናገር አካላዊ ቃል ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው ሲሆን ድንግል ማርያም ወደ ዘመዷ ወደ ኤልሳቤጥ ወደ ዘካርያስ ቤት ከሄደች በኋላ በኤልሳቤጥ ያለው በማህፀኗ ያለው ጽንስ አመሰገነ። የባሕርይ አምላክ እንደሆነ ተረዳ። ምስጋናውን አቀረበ። ለድንግል ማርያም የጸጋ ስግደት ሰገደላት። ለፈጣሪያችን ለኢየሱስ ክርስቶስ የባሕርይ ስግደት ሰገደለት። ከዚህ በኋላ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት። መንፈስ ቅዱስ ከሞላባት በኋላ እነሆ አንቺ እኮ ከሴቶች የተለየሽ ነሽ፣ ቡርክት ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ዓለምን ለማዳን ዓለምን ለመባረክ ዓለምን ለመቀደስ ከአንቺ ከሥጋሽ ሥጋን ከነፍስሽ ነፍስ ነስቶ ሰው ሆነ። አንቺ እኮ የጌታ እናት ነሽ፣ የአምላክ እናት ነሽ፣ የፈጣሪ እናት ነሽ ብላ መሰከረችላት። ስለዚህ ድንግል ማርያም ሰውን ለማዳን ሰውን ለመባረክ ሰውን ለመቀደስ ፈጣሪያችን እግዚአብሔር መረጣት። ተመርጣ ተገኘች ሳይሆን ፈጣሪያችን እግዚአብሔር ያውቃታል። ሁሉን እያንዳንዱን ፍጥረት ሁሉ ያውቀዋል። ድንግል ማርያም ግን ከፍጡራን በላይ ሆና ተገኘች። ድንግልናዋን ጠበቀች፣ ንጽሕናዋን ጠበቀች፣ ቅድስናዋን ጠበቀች፣ መላ ሰውነቷን ጠበቀች። ይህ ሰውነት የእግዚአብሔር ሰውነት ነው፣ የእግዚአብሔር ማደሪያ ነው ብላ ድንግል ማርያም ቅድስናዋን ጠብቃ ኖረች። ስለዚህ ነው ሊቁ አባ ሕርያቆስ ሲናገር በአማን ነጸረ እግዚአብሔር እምሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ውስተ ኩሉ አጽናፈ ዓለም ወአስተንፈሰ ወኢረከበ ዘከማኪ ወሰምረ መዓዛዝ ያኪ ወአፍቀረ ስኔኪ ወፈነወ ሀቤኪ ወልዶ ዘያፈቅር። እግዚአብሔር ከሰማይ ሆኖ በአራቱ ማዕዘን ተመለከተ፣ ሻ መረመረ፣ አየ። እንዳንቺ ያለ በቅድስና በንጽሕና ሴትን አላየም። አንቺ ግን በቅድስና በንጽሕና ጸንተሽ ስለተገኘሽ ደም ግባትሽ ውበትሽ ያማረ ነው፣ የተወደደ ነው። ተቀዳሚ ተከታይ የሌለው አንድ ልጁን ወደ አንቺ ላከ ብሎ አባ ሕርያቆስ ዘመረላት፣ አመሰጠረላት። አባቶቻችን ሊቃውንት ጎርጎርዮስ ዘኑሲስም ይህን ተናግሮላታል፣ አመስጥሮላታል፣ አራቆለታል። ስለዚህ ቤዛዊተ ዓለም ናት ድንግል ማርያም። በእንተ ሔዋን ታጽሖ ገነት ወበእንተ ማርያም ተርኅወ ለነ ዳግመ ከፈለነ። ሊቁ ቅዱስ ኤፍሬም ሲናገር በሔዋን ምክንያት ያጣነውን ልጅነት በድንግል ማርያም አገኘ ነው ብሎ ተናግረዋል። ነገረ ማርያም ተተርጎሞ አያልቅም። ነገረ ማርያም ተተንትኖ አያልቅም። ውዳሴ ማርያም ቢባል ከመጽሐፍ ቅዱስ ነው የወጣው፣ ከሌላ አይደለም። ከብሉይ ኪዳን ከሐዲስ ኪዳን ነው የወጣው። መንፈስ ቅዱስ ያደረበት 1000 ድርሰት የደረሰው ቅዱስ ኤፍሬም በመንፈስ ቅዱስ ተቃይቶ ድንግል ማርያም የፈቀደችለት እንዲያመሰግናት፣ እንዲናገርላት፣ እንዲያመሰጥርላት የፈቀደችለት የእግዚአብሔር ማደሪያ የእግዚአብሔር ከተማ የሆነችው 5500 ዘመን ያጣነውን ልጅነት በድንግል ማርያም ነው ያገኘ ነው። በሔዋን ምክንያት ገነት ተዘግቶ ነበረ። በድንግል ማርያም ምክንያት ግን ገነት ተከፈተ። በሔዋን ምክንያት ዓለም በሙሉ አልቅሶ ነበረ። በድንግል ማርያም ምክንያት ደግሞ ዓለም በሙሉ እንባው ታበሰለት። በሔዋን ምክንያት ሰላማችን፣ ፍቅራችን ቀዝቅዞ ነበረ። በድንግል ማርያም ምክንያት ሰላም፣ ፍቅር ተገኘ ማለት ነው። ስለዚህ በድንግል ማርያም ያገኘነው ብዙ በረከት አለ፣ ያገኘነው ድህነት አለ። ድህነተ ሥጋ ድህነተ ነፍስ፣ ጾነ ሥጋ ጾነ ነፍስን የሰጠን እግዚአብሔር በድንግል ማርያም ተገልጦ ነው። የድንግል ማርያም ሥጋ ለውሶ ተዋህዶ ዓለምን አዳነ፣ ዓለምን ባረከ፣ ዓለምን ቀደሰ። የእግዚአብሔር ማዳኑ የባህርዩ ነው። የድንግል ማርያም ማዳን
የጸጋ ነው። ድንግል ማርያም በጸጋ ዓለምን በሙሉ ታድናለች። ድንግል ማርያም ዓለም በሙሉ የጸጋ ልጇ ስለሆነ ፈጣሪያችን እግዚአብሔር ያከበራት፣ የሾማት፣ ያነጻት፣ ኃይሉን የሰጣት፣ የከተመባት 9 ወር ከ5 ቀን የከተመባት ዓለምን ለማዳን፣ ዓለምን ለመባረክ፣ ዓለምን ለመቀደስ ነው። ስለዚህ ነው መንፈስ ቅዱስ ያደረባት ቅድስት ኤልሳቤጥ ከሴቶች ተለይተሽ አንቺ ቡርክት ነሽ፣ ከሴቶች ተለይተሽ አንቺ ንዕድ ነሽ፣ ክብርት ነሽ፣ ንጽሕት ነሽ፣ ቅድስት ነሽ፣ ልዩ ነሽ ብላ የመሰከረችላት ድንግል ማርያም ልዩ ናት። ድንግል ማርያም በረከት ናት። ድንግል ማርያም ብርሃን ናት። ድንግል ማርያም ሰላም ናት። ድንግል ማርያም ፍቅር ናት። ፍቅርን፣ ሰላምን ከእግዚአብሔር ታሰጣለች ማለት ነው። አልጫው የጣፈጠው በድንግል ማርያም ነው። እንኳን ድንግል ማርያም ቤዛዊተ ዓለም ለመባል ይቅርና ያንስባታል። ይህ ማለት ነው ለሰው ልጆች በእግራቸው የሚያጠልቁት ጫማ እንኳ ቤዛ ይሆናቸዋል። ከምን ያድናቸዋል ሲባል ከእንቅፋት ከሾህ ያድናቸዋል ማለት ነው። የሰው ልጆች የሚለብሱት ልብሳቸው እንኳ ቤዛቸውን እንኳን ድንግል ማርያም ይቅርና ድንግል ማርያም የሥጋም የነፍስም ቤዛ ናት። ቤዛዊተ ዓለም ብትባል ያንሳታል እንጂ አይበዛባትም ማለት ነው። የሰው ልጆች በመኪና እንኳ ሲሄዱ ቤዛነትን ያገኛሉ። መኪና ቤዛ ነው። ከምን ያድናቸዋል ቢባል ከድካም ያድናቸዋል። ድንግል ማርያም ግን ከሥጋ ድካም ከነፍስ ድካም የምታድን እናት ናት። የሰው ልጆች በአውሮፕላን ተሳፍረው ወደ አሰቡት ሀገር ይደርሳሉ። በድንግል ማርያም አውሮፕላን ተሳፍረን መንግሥተ ሰማያት እንገባለን። ስለዚህ ድንግል ማርያም ምናችን ናት? ቤዛዊታችን ናት። ቤዛዊተ ዓለም ተብላ ተነግሮላታል።